እንዳልኩ አጀማመሬ ከእግዚአብሔር ጋር የተገናኘ ከሆነ በቃ አላማው እሱ ነው። አለቀ። ትርፍህ እሱ ነው። ላብራራው ሰው ግልጽ እንዲሆንለት መጨረሻው እሱ ነው። በቃ እግዚአብሔር ነው መጨረሻው። ቅድም አውርተነዋል። ኳስ ተጫዋች ነበር፣ ትንሽ ሳንቲም አገኛለሁ፣ የዕለት ጉርስ አለኝ ማለት ነው አይደል? ከዛ ውጭ ከድሃ ላይ አንስቼ የምበላበት ምንም ምክንያት አይኖርም። በቃ ካለ አለ። ሰው ከሌለው ምናልባት የምትደጎምበት መንገድ ምናምን ይኖራል። በቃ እግዚአብሔር ረዳኝ፣ ያቻለች። አሁን ደግሞ ስልክ ቤት አለች። እንደዛ ነው መኖረው። መተዳደር ያለኝ ሞባይል ቤት አለች 22 አካባቢ ጎላ እና አንዳንዶች ልክ በእርዳታ በተሰበሰበ ገንዘብ ያንን መደብር እንደከፈትከው አስተያየት ሲሰጡም አይቻልም ነበር። ሰጥቼበታለሁ አስተያየትም እንዳልኩ ያኔ መልስ ስሰጥ አሁን አፍርበታለሁ። ሁሌ እኔም አሁንም ሳይፊ ራሴን ለመከላከል ምናምን እዚህ ቦታ በመቀመጤ በጣም ነው ማፍሩ። በቃ መልስ ከእግዚአብሔር ነው መሆን ያለበት እንደምታውቀው። ለዛ ነው ፊታችንን እንደብቀን ምናምን ስንሰራ የነበረው ገባ። አሁን ግን መጥቼ እኔ አላደረኩም ምናምን በሚል ሁኔታ ቁጭ ብዬ የተከራከርኩ ነው ለራሴ። ይሄ እግዚአብሔር አይወደውም እንደኔ በእኔ አመለካከትና ያቺ ስልክ ቤት እንግዲህ እኔ በቻልኩት መጠን ከፍቻለሁ። አይ ነው በዛ ነው የምትል ከሆነ ደግሞ እግዚአብሔር ያውቃል ሁሉንም ነገር እሱ ስለሆነ የሚያውቀው። ግን እኔ በቻልኩት መጠን እንዳልኩ ትንሽ ሳንቲም ትከፈለኝ ነበር። ያችን እዛሽ ላይ አደረግን። እንደዚሁ ነው እየሰራው ያለሁት። እንዲህ አይነት ስራዎችን ብዙ ጊዜ በተለይ ቲክቶክ ማህበራዊ ሚዲያ ላይ በኮሚሽን የሚሰሩ ወይ ደግሞ የሰው ገንዘብ በልተው የሚጠፉ ወይ ደግሞ አላደለ ንጹሃን ገንዘብ የሚሰበስቡ ሰዎች ሲኖሩ ኑሮ አሜሪካ ነው ተሙ ይባላል እና ይደውልኛል ብዙ ጊዜ የሚጠራጠራቸው እንግዶች ሁሉ ካሉ ያጣራልና ስለ ሁለታችሁ የተናገረውን ነገር አየሁኝ። የሱን ምስክርነት ሰማው። እንዴት ነው? እኔ ብዙ ርቀት ሄጃለሁ። ጥፋት ያላየውባቸው ሁለቱ ናቸው። በቃ ከሰው ወስደው ለሰው ምንም አይነት ኮሚሽን የማይቀበሉ ሲል ምስክርነት የሚመስል ነገር ተናግሮ አየሁኝና ሁለታችሁ ትተዋወቃላችሁ? በመግባባት ነው የምትሰሩት? ማንስ ነው ይሄን ሐሳብ የጀመረው? ምክንያቱም አንድ አይነት ነገር ነው የምትሰሩት። አዎ ልክ ነው። ማን የጀመረው? አሁን ይሄ መታበይ እንዳይሆን ዘይብይ ግን ራሱን ብሎታል በተደጋጋሚ ብዙ ጊዜ ሲሰማቸዋል። ትተዋወቃላችሁ ግን? አዎ እምልህ ቆይ እንትኑን ለማለው እኔ ይሄንን ነገር ይዤ ስመጣ ጅማሩ አለው አይደል? ሁሉም ነገር በድንገት ነው የተጀመረው። ፖስት የምታደርገው በድንገት ስለሆነ ወይም አጀማመሬን ከጠየቀኝ ወይም እሱ ላይ አስረዳለሁ። ግን እኔና እሱ በመተዋወቅ በአካልም ፎቶ አለን፣ አብረን ተነስተናል፣ እንተዋወቃለን። እንዳሪያው ነው የሚቆጥረኝ እኔ እሱ ማለት ነው። እና በሆነ አጋጣሚ ሊያገኘኝ መጣ። እዚህ መጥቼ ነበር አዲስ አበባ እንዳልኩ ከኳስ እዚህ ምናምን በየቦታው ስለምትሄድ እዚህ በመጣው ጊዜ ተገናኝተን አስረድቶኝ የሚሰራውን ስሙኑ ራሱ የሱን ስም በራሱ ስም ስለነበረ መጀመሪያ አውርተን ተወያይተን ሁሉን ያወጣ ነው። እንዲህ ብታደርገው ለሰው አሁን ለኔ መልእክተኛው ሲባል ስሜ አይደለም፣ ግን ተላላኪ የሚለው ስሜት ለሰው እንዲፈጥር ተደርጎ ነው፣ ለሰው እንዲመቸው ላፉ ያኮ መልእክተኛ ነው ብሎ እንዲያስብ ነው ታስቦ የተደረገው። አንተም አሁን ማን ነበር ባላደራው አይደል? ባላደራው የሚለው ለሰው ይመቻል። ያንን ነገር ተዋይተን ነው ያወጣው። ገባክ? እንደ ሰው። ከዛ ውጭ ግን እንዳልኩክ ይሄ ተደዋውለን በስርዓት ምናምን እንደዚህ ግንኙነት ኑሮን አብረን የምንሰራው ስራ ግን የለም እኔና እሱ በጭራሽ። ሁለታችሁም በየፊናችን ምን እንደሚሰራም አላውቅም። ምን አይነት ገንዘብ ይኑር እጁ ላይ ምናምን የትኛውን ህይወት እንደሚያራምድም አላውቅም። ስለ ግል ህይወቱ ምንም አውቀው ነገር የለም። አሁን ሰዎች እያገዙ ምስኪኖች እንዲደገፉ የማድረግ ስራህ ላይ ስትቀጥል ተጨማሪ መጥፎ አስተያየቶች ቢበረቱብህ ጉዞን ትቀጥላለህ ወይንስ እኔ ምን አገባኝ የራሴ ኑሮ ለምን አልኖርም የሚል ሐሳብ ውስጥ ትገባለህ? እንዳልኩ ነው ዛይብ፣ እኔ ሰው ነኝ። በቃ የሆነ ቀን ልደክም ይችላል። አታብዙብኝ ነው የምላቸው። አታብዙብኝ፣ ደካማ ነኝ እንዳልወድቅባችሁ አታብዙብኝ። ግን አሁን የሚሰማኝ የተነሳውበት ይሄ አይደለም። ሰው እንዲያስቆመኛ የሆነ ዓላማ አለኝ። እዛሽ ጋር ነው መድረስ የምፈልገው። እግዚአብሔር ከረዳኝ ቆማለሁ ብዬ አላስብም። አሁን ባለኝ ስነ ልቦና ግን እንደው ባካችሁ አታብዙብኝ ነው የምለው።
ፊትህን መግለጽ ተጽዕኖ ያሳድርብህ? ያሳድራል። ሰይፉዬ አሁን ስራ ቦታ ራሱ ከሚገዛኝ ሰው ከሚመጣው እርዳታ የሚመጣው ይበልጣል። እንደውም በዚህ አጋጣሚ መናገር የምፈልገው ሰይፉዬ ማንም ሰው ሰይፉ አንተ እንኳን መጣ ይሄንን ሰው እርዳልኝ ብትለኝ አላደርገው። ለምን? ይሄ በወዳጅ በዘመድ ምናምን መስራት አልፈልግም። እኔ ሰዎች አምነውኝ ነው ገንዘብ ወደ እኔ የሚልኩት። ገባክ? አሁን ሰው መጥቶ እርዳኝ ብሎ ሲመጣ የሆነ አስቦት አሁን ጥሩም እንዳለ የሆነ ደግሞ የማጭበርበር ሂደትም አለ እንደምናየው የውሸት ምክንያት። እኔ ደግሞ በመንገድ እየሄድኩ ድንገት ነው አይታችሁ ከሆነ ቪዲዮቼ ድንገት የሆነን ሰው አገኛለሁ፣ ይታገዛል። ከዛ በኋላ ህይወቱ እግዚአብሔር ከረዳው ህይወቱ ይቀየራል። በዛ መልኩ ነው እየሰራው ያለሁት እና ከወዳጅም ከእናቴ ጋር አስተጣልቻለሁ በዚህ ጉዳይ። ሰው እንደዚህ አግዝልኝ ምናምን። ቆይ የሰዎቹን አካውንት ለምን አትሰጥም? አንተ ከማን ለምን አትወጣም? የትኛውን ሰዎች? ለምሳሌ የሚታገዘው ሰው አለ፣ አንተ አካውንት አለ። አንተ ውስጥ ገንዘብ ከሚገባ ለምን ቀጥታ የሚረዳው ሰው ካዝናው ይቆማል እርዳታው። እንደዛ ከሆነ ለምሳሌ እኔ አሁን የ100 ብር ቻሌንጅ አለ ሰይፉዬ። ቀጥታ ሰው 100 ብር ወደ እኔ ያስገባል። ከዛ ያችን 100 ብር 40ም 50ም 30ም ትሆን አንስቼ ለሆነ ሰው እሰጣለሁ። ከዛ ለዛ ሰው ያችን ፖስት ሳረግ አካውንቱም ይቀመጥለታል። ሲገባለት ህይወቱ ይቀየራል። ሌላ ሰው የሚረዳው። እሺ እኔ ከዚህ ከወጣው ከዛ ቀጥታ የሰውየውን ለምሳሌ አሁን አንተ እያልከኝ ያለ የሆነን ሰውዬ ምንም ብር ሳልሰጠው ቪዲዮ ሰራውለት ማለት ነው። አንተ የምትለው ሰው አያየውም፣ ፈጽሞ አያየውም። ምክንያቱም ሰው የኔን ቪዲዮ የሚያየው ለምሳሌ 3 ደቂቃ ብትሆን መጀመሪያ አባታችን አዝኖ ይመጣል። ከዛ በኋላ ሲስቅ ማየት ይፈልጋል። ደስታውን ሂደቱን ይፈልጋል። ስቆ ከዛ መኪና ውስጥ ይሄዳል። ገባ? አሁን ሰው ምንድነው የሚያደርገው? ይሄንን ሳቅ እኔ ማግኘት ፈልጋለሁ ብሎ ድጋሚ ገንዘብ ያደርግለታል ለዛ ሰው። ብዙ ጊዜ አሁን ትልቁ ችግር ያለው እንደዚህ እርዳታ ስራዎች ላይ እየሰራ የግል ህይወትህን መጎሳቆል አለበት። ሰው እንደዛ ነው የሚያስበው። መኪና ስትነዳ በዛው በእርዳታው ገንዘብ ነው መኪና ትነዳለህ። መኪና ሱቆች እንዲህ ለውጦች እኮ ይኖራሉ በራስህ ህይወት የምታመጣው። ግን ሰዎች እነዛን ለውጦች የሚያስቡት በእርዳታው እንዳመጣው ነው። ለሱ ግን የሆነ ነገር ማለት ያለብህ ይመስለኛል። አሁን እኮ ራስን መከላከል እንዳይሆን ይሄ በጣም እንትን እንዳለል ብዬ ነው። በቃ እኔ በቻልኩት መጠን ህይወቴ ላይ እየሞከርኩ እየጣርኩ ያለው ሰው ነኝ። ሰይፉ የኔ እርዳታ ባልሆን እየሰራው ያለው ሰው ህይወቴን የቀየርኩ ሰው በሆነ ጥያቄ ይመጣብኛል? አይመጣም። እርዳታ ላይ ስላለው ቀጥታ ገንዘብ ይገባል ተብሎ ስለታሰበ በቃ ተነካክተሃል አይነት ነገር ነው ሐሳቡ። ገባክ? እኔ እየጣርኩ ነው፣ እየሰራው ወጣት ነኝ፣ ጉልበት አለኝ እንዳልኩ እየሰራው ነው። ደግሞ ሂደቱንም ተናግሬያለሁ። እኔ በቀላሉ ለመናገር እኮ ፕሪሚየር ሊግ አስገብተን መሬት ሁሉ ተሸልሜያለሁ በቀላል መንገድ። ገባክ? እና እዛም ገንዘብ ጥሩ ይከፈለኝ ነበረ ምናምን። ለምን የድሃ ገንዘብ ወስዳለሁ? በቃ ለራሴ ለመኖር ማንስ ሰው አይደለሁም፣ እየጣርኩ ያለው ሰው ነኝ ነው የኔ ሐሳብ። ስራ ባይኖረኝና ይሄ ጥያቄ ቢመጣ ለዚህ መልስ ምንም ቀላል ነው። ሰዎቹ የራሳቸውን አንድምታ መውሰድ ይችላሉ። እኔ ግን እየጣርኩ ነው፣ እየለፋው ነው። ስለዚህ ማደርገውን ሁሉ እየኖርኩ ነው እኔ ሰዎችን ማኖረው የራሴን። ያ ማለት ግን የድሃ ገንዘብ አንስቼ አይደለም። እቺ ለነፍሴ ናት። እቺ ለነፍሴ ትንሽ እየምጠርባት ናት። ይሄኛው ለስጋ ነው። ይሄኛው ደግሞ የህይወታችን የምንኖርበት የራሳችን መንገድ ነውና እንለፋለን፣ ምግብ እንበላለን። የስነ ጊዮርጊስ ምላሽ